ሬሜዲያል ትክክልነት ያልነው ሬሜዲያል ፊክስድ የሆነ ጋይስ ስለ ሬሜዲያል ፕሮፌሰር ብርሃኑ ነጋ ምንድን ነው ያለው? እስቲ ይሄንን ቪዲዮ አንዴ። ሬሜዲያል ትክክልነት ያልነው ሬሜዲያል ፊክስድ የሆነ ሁሌም የምናደርገው የተማሪ ወደ ዩኒቨርሲቲ ማስገቢያ ሜካኒዝም አይደለም። የሚያልፈው ተማሪ መጠን ሲቀንስ ዩኒቨርሲቲዎችም ተማሪ የማይኖራቸው ሁኔታ ከተፈጠረ ፈተናውን ወድቀዋል፣ ዜርፖር አለፉ አንልም። አንድ ዓመት በደንብ እስኪ እናብቃቸውና ዩኒቨርሲቲ ቢኮዝ አት ኤንድ ኦፍ ዘ ዴይ እኛ የምንፈልገው ዩኒቨርሲቲ ሲገቡ ሰክሰስፉል ሆነው እንዲወጡ ነው። መሀል ላይ አቅቷቸው እንዲወጡ አንፈልግም። ስለዚህ በተቻለ መጠን በደንብ አዘጋጅቶ እንትን እናደርጋለን። በዚህ ምክንያት መጀመሪያም ጀምሮ ያልነው የምናስገባበት ምንመም የሬሜዲያል መግቢያ ውጤት ከፍ እያለ ይሄዳል። የምንቀበለው ተማሪ በሬሜዲያል እየቀነሰ ይሄዳል። በምንድነው ዲፔንድ የሚያደርገው? በሚያልፈው ተማሪ ብዛት። ዘንድሮ 70,000 ጠቅላላ 70,000 ተማሪ አካባቢ አልፏል። ኦብቪየስሊ የምንቀበለው የሬሜዲያል እንትን ሲግኒፊካንት ነው፣ ይቀንሳል። ተስፋ የምናደርገው ከ50 በላይ የሚያመጣው ተማሪ ቁጥር ጨምሮ አትሊስት ዩኒቨርሲቲዎቻችን አምና የሬሜዲያል መቁረጫ ነጥብ 216 ነበረ ለወንዶች፣ ለሴቶች ግን 204 ነበር። ዘንድሮ ስንት ይሆናል? ፕሮፌሰር ብርሃኑ ነጋ እንዳለው ዘንድሮ ትንሽ ከፍ እንደምል ነው።